ይህ ቪዲዮ ተዘጋጅቶ የቀረበላችሁ ቼሬ በ29 ነው። አይታችሁ ከወደዳችሁት ኮፒ ሊንክ፣ ሼር፣ ሰብስክራይብ አድርጉት። በቼሬ በ29 የተዘጋጀው ይህ ቪዲዮ በፓብጂ ሞባይል የጨዋታ የመጨረሻ ዙር ፋይናል ሰርክል ስልቶች ላይ አጠቃላይ መመሪያን ያቀርባል። ዋናው ቁም ነገር በጨዋታው መጨረሻ ላይ ስኬታማ መሆን በከፍተኛ ሁኔታ የተመካው ከቦታ ቦታ በመንቀሳቀስ ሮቴሽንስ እና ያለበትን ሁኔታ በማወቅ ሲቹዌሽናል አዌርነስ ላይ መሆኑ ነው። ዋና የስልት ነጥቦች የሮቴሽን ከቦታ ቦታ የመንቀሳቀስ ኃይል። አንደኛ፣ ፕሮፌሽናል ቡድኖች ቀደም ብሎና ተደጋጋሚ እንቅስቃሴ ለማድረግ ቅድሚያ ይሰጣሉ። በጣም ዘግይታችሁ የምትንቀሳቀሱ ከሆነ ብዙ ጊዜ ለጥቃት የተጋለጣችሁ ትሆናላችሁ። መጥፎ ቦታ ላይ ከሆናችሁ አንዳንድ ጊዜ እናንተ ከመንቀሳቀሳችሁ በፊት ተጋጣሚያችሁ እርምጃ እስኪወስድ መጠበቅ የተሻለው አማራጭ ነው። አንደኛ ጢስን ስሞክ በብቃት መጠቀም። ጢስን ራሳችሁን ለመደበቅ ብቻ አትጠቀሙበት። የጠላትን የእይታ መስመር ለመዝጋት እንደ ስልታዊ ግድግዳ ተጠቀሙበት። በእናንተና በጠላት መካከል ጢስን በማስቀመጥ የተሻለ መከለያ ወዳለው ቦታ በደህንነት መንቀሳቀስ ትችላላችሁ። ስለ ጨዋታው ገንዛቢ መኖር። ሁለተኛ፣ በራሳችሁ መንገድ ላይ ብቻ ሳይሆን ጠላቶች ከየት ሊመጡ እንደሚችሉ ጭምር ትኩረት አድርጉ። የእነሱን እንቅስቃሴ አስቀድሞ መገመት ሳያስቡት ድንገት ጥቃት እንድትሰነዝሩባቸው ይረዳችኋል። ሶስተኛ፣ በአንድ ቦታ መቆየትን ማስወገድ። ደህንነቱ የተጠበቀ የመንቀሳቀሻ መንገድ ካላችሁ በጭራሽ በአንድ ቦታ አትቁሙ። አንድ ተጋጣሚ የሆነ ቦታ ላይ አድብቶ እየጠበቀ ከሆነ ካምፒንግ ቀድሞ በማሰብ ወደ አዲስ አቅጣጫ መንቀሳቀስ ብዙ ጊዜ ስህተት እንዲሰሩ ያስገድዳቸዋል። A life is a dream or a nightmare scarring. Hand me a drink, I think I'm going all in. Get me a streak, who can catch me when I'm falling? Cover up my scars, flip the handlebars, crashing in my car, wake up in a bar. I'll be a superstar, just on my avatar. Started a life is a dream or a nightmare scarring. Hand me a drink. አንደኛ የጠንካራ መከለያ ሃርድ ከቨር አስፈላጊነት። ሁል ጊዜ እንደ ዛፎች ወይም ድንጋዮች ወዳሉ ጠንካራ መከለያዎች ለመንቀሳቀስ ቅድሚያ ሰጡ። ክፍት በሆነ ቦታ ክፍት ዙር ላይ እንኳን ሜዳ ላይ ከመንፎቀቅ ይልቅ በእነዚህ መከለያዎች መካከል መንቀሳቀስ በህይወት ለመትረፍ ወሳኝ ነው። በመጨረሻም ቪዲዮ የሚያጎላው ውሳኔ አሰጣጣችሁ ላይ ፈጣንና ጥርት ያለ መሆን እንዲሁም የመሬቱን አቀማመጥ ለራሳችሁ ጥቅም ማዋል የማሸነፍ እድላችሁን በከፍተኛ ሁኔታ እንደሚጨምረው ነው።